ሰላም ጤና ይስጥልን። የአባ መልከታ ተመልካቾች አድማጮቻችን እንደምን አላችሁ? እስካሁን በተለያዩ ርዕሰ ጉዳዮች ስንወያይ ስናወራ ቆይተናል። ዛሬ ደግሞ በተለየና ለየት ባለ ርዕሰ ሀሳብ ተመልሰናል። ብዙዎቻችን ለልጆቻችን ምን እናወርሳለን ብለን ስናስብ አእምሯችን ውስጥ የሚመጣው ቤት፣ መሬት ወይንም በባንክ የተቀመጠ ገንዘብ ነው። በእርግጥ እነዚህ አስፈላጊ ናቸው። ነገር ግን የዓለም ታሪክ እንደሚያስተምረን በገንዘብ ብቻ የተገነባ ቅርስ በአንድ ትውልድ ሊጠፋ ይችላል። ታዲያ ለትውልድ የሚወረስ የማይነጥፍ ሀብት ምንድነው? ዛሬ የማይጠፋውን ቅርስ የመገንቢያ መንገዶችን እንመለከታለን። ለትውልድ የሚወረስ ሀብት። እውነተኛው ውርስ ከኪስ ሳይሆን ከማንነት ይጀምራል። ልጅህ የምታወርሰው ትልቁ ሀብት የታማኝነት፣ የጽናትና የርህራሄ ማንነት ነው። ገንዘብ ቢጠፋ እንኳን እነዚህ እሴቶች ሌላ ሀብት የመፍጠር አቅም አላቸው። ታማኝ እንዲሆን፣ ለጀመረው ነገር በጽናት ለእውነት እንዲቆም፣ ለፍጥረታት ሁሉ ርህሩህ ወይንም ደግሞ የርህራሄ ገንዘብ እንዲኖረው ማስተማር፣ ማውረስ። አሳ ከመስጠት አሳ ማጥመድን ማስተማር እንደሚሉ አባቶቻችን ለትውልድ የሚተርፍ ዕውቀትና ወይንም ክህነት መስጠት ከማንኛውም ቁሳቁስ ይበልጣል። ከብዙ ሀብት ይልቅ መልካም ስም ይመረጣል እንደሚባለው ለትውልድ የሚሻገር ንጹህ ስምና ክብር ታላቅ ካፒታል ነው። ስለዚህ ለትውልድ የሚተርፍ ሀብት ለመገንባት በሶስት ዋና ዋና መስኮች ላይ ማተኮር ያስፈልጋል። ልጆቻችን እና ተከታዩ ትውልድ ወሳኝ የሆኑ የህይወት ክህሎቶችን፣ የገንዘብ አያያዝንና የችግር ፈችነትን ጥበብ እንዲያውቁ ማድረግ የመጀመሪያውና ዋነኛው የኢንቨስትመንት ምንጫችን ነው። ሌላኛው ጠንካራ ማህበራዊ መሰረት፣ የቤተሰብ አንድነትና የመረዳዳት ባህልን ማቆየት። ይህ ደግሞ በማህበራዊ ግንኙነት ኢንቨስት የምናደርግላቸው ልጆቻችን አእምሮ ላይ የምናወርሳቸው ታላቅ ግንባታ ነው። ሶስተኛውና የመጨረሻው ሀብትን ማግኘት ብቻ ሳይሆን ሀብትን እንዴት በስራ ማሳደግ እንደሚቻል በተግባር ማሳየት። የስራ ባህል ኢንቨስትመንት አተኩረን ልጆቻችን ስራን እንዲወዱ፣ ገንዘብን እንዴት ማምጣት እንደሚችሉ ብቻ ሳይሆን ያላቸውን ገንዘብ እንዴት ማሳደግ፣ እንዴት መጠቀም እንደሚችሉ ማሳየት፣ ማሳወቅ ይኖርብናል። በመጨረሻው ክፍላችን ወይንም ደግሞ በሶስተኛው ክፍላችን እንደ ሀገርም ሆነ እንደ ቤተሰብ ታሪካችንንና ባህላችንን ጠብቆ ማቆየት ትልቅ ሀብት እንደሆነ ያሳየናል። አባቶቻችን ዛሬ ድረስ የምንኮራባቸውን ቅርሶች ያቆዩልን በገንዘብ ብቻ ሳይሆን በጥበብና በራዕይ ጭምር ነው። በዓለም አቀፍ ዩኔስኮ ላይ ተመዝግበው የሚገኙ ታላላቅና በሰው ልጅ ሊሰሩ አይችሉም በሚል ደረጃ የተመዘገቡ ቅርሶቻችን ያቆዩልን አባቶቻችን በገንዘብ ብቻ አይደለም፣ ነገር ግን እጅግ የረቀቀና እጅግ ለሰው ልጅ አእምሮ እስኪከብድ ድረስ እንድናስበው የተደረገበት የጥበብ ስራ ነው። ይህም የገንዘብ ኢንቨስትመንት ሳይሆን የአእምሮ ኢንቨስትመንት ላይ ስለሰሩ ነው አባቶቻችን። አሁንም ከአባቶቻችን ከታሪካችን ተምረን ከልጆቻችን ከታዳጊዎቻችን ከሚመጣው አዲስ ትውልድ ላይ መስራት፣ መቅረጽ፣ ኢንቨስት ማድረግ ያለብን ነገር ቢኖር ስነ አእምሮአዊ ወይንም ደግሞ የማይጠፋውን የማያንቀላፋውን የአእምሮ ውስጥ ሀብት ወይንም ጥበብ መሆን ይኖርበታል። ውርስ ማለት አንተ ከሞትክ በኋላ የሚቀር ነገር ብቻ ሳይሆን አንተ በህይወትም እያለህ በሌሎች ውስጥ የምታስቀምጠው ብርሃን ነው። ዛሬ የምታደርጋቸው ትንንሽ በጎ ነገሮች፣ የምታስተምረው እውነትና የምትገነባው ስብዕና ነገ የልጅ ልጆችህ የሚጠለሉበት ትልቅ ዛፍ ይሆናል። ዛሬውኑ የማይጠፋውን ሀብት መገንባት ጀምር። ለነገ ዋርካ ሆኖ ብዙ አዕዋፋትን ብዙ ልጆችን እንዲያስጠልል ከዛሬ የውርስን ሀብት መስራት ጀምር። አመሰግናለሁ። በሌላ ርዕስ እስከምንገናኝ በቸር ቆዩን። ቻው።